በመጽሐፍ ቅዱስ ውስጥ ካልተጠነቀቅን ሊያጠፉን የሚችሉ 3 ነገሮች እንዳሉ ያውቃሉ? የመጀመሪያው ትዕቢት ነው። ምሳሌ 16:18 ትዕቢት ጥፋትን ይቀድማል ይላል። ይህም ማለት ሁሉንም ነገር አውቀናል ብለን ባሰብን ቅጽበት ከእግዚአብሔር ይልቅ በራሳችን መታመን ስንጀምር ለውድቀት ተዘጋጅተናል ማለት ነው። ሁለተኛው የገንዘብ ፍቅር ነው። አንደኛ ጢሞቴዎስ 6:10 የሚለው የገንዘብ ፍቅር የክፋት ሁሉ ስር ነው። ገንዘብ በራሱ ክፉ አይደለም። ነገር ግን ገንዘብ ጌታ ሲሆን ሰላምህና ዋጋህ በገንዘብ ላይ ሲመሰረት ያኔ ጠላት ማሸነፍ ይጀምራል። ሶስተኛው ደግሞ ሐሜት ነው። ምሳሌ 16:28 ሐሜተኛ የወዳጆቹን ፍቅር ይለያል ይላል። መጽሐፍ ቅዱስ ሐሜትን እንደ ቀላል ነገር አይመለከተውም። እሱ መንፈሳዊ በሽታ ነው። ስምን ያጠፋል፣ ቤተሰብን ይከፋፍላል፣ ትኩረታችንን ከእውነተኛው ጠላት ላይ ያዞራል። ምክንያቱም ዋናው ጠላታችን ሰው ሳይሆን ከጀርባ ሆኖ የሚሰራው ክፉ መንፈስ ነው። ስለዚህ በትዕቢት ፈንታ ትህትናን፣ የገንዘብ ፍቅርን በልግስና እንዲሁም ሐሜትን በእውነተኛ ፍቅር እንተካ። ያስታውሱ፣ እውነተኛ ድል የሚገኘው በገንዘብ ብዛት ወይም በሰው ዘንድ በሚገኝ ዝና ላይ ሳይሆን በህይወት ጉዟችን ሁሉ በጌታችን በኢየሱስ ክርስቶስ ላይ ስንደገፍ ብቻ ነው። መልካም ቀን።